ጉድ! እኛ በቋጠሮ ተጠምደን ጋርዲዮላ በቃኝ አለ። ኧረ በለው ማንቸስተር ሲቲና ጋርዲዮላ ይህ ሲዝን እንደተጠናቀቀ ማለት ነው እንደሚለያዩ ኦፊሻል ሆኗል ማለት ነው። ፔፕ ጋርዲዮላ በቃኝ ብሏል። ሲዝኑ እንዳለቀ ከማንቸስተር ሲቲ ጋር በስምምነት እንደሚለያዩ ተረጋግጧል። እሱን ተክቶ ደግሞ ኤንዞ ማሬስካ ማንቸስተር ሲቲን እንደሚይዝ እሱም አብዛኛው ነገር ያለቀለት ነገር ሆኗል ማለት ነው። ዴቪድ ኦርንስቴን፣ ፋብሪዚዮ ሮማን የመሳሰሉ ትላልቅ ጋዜጠኞች ኦፊሻል አድርጎታል ማለት ነው። እኛ ለስንት ነገር ስንጠብቅ በቃኝ ብሎ በጊዜ አምኗል ማለት ነው። ጋርዲዮላ ማንቸስተር ሲቲን ወደ ትልቅ ከፍታ የመለሰው እንግሊዝ ፕሪሚየር ሊግ ላይ ትልቅ ተጽዕኖ የፈጠረ ድንቅ የሆነ አሰልጣኝ ነው። በቃይም ብሎ ከእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር ተለያይተዋል ማለት ነው። ሲዝኑ እንዳለቀ ሙሉ ለሙሉ ከሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። በጣም ያስገረመኝ ዜና ነው። ኤንዞ ማሬስካ ደግሞ የእሱን ቦታ ተክቶ ማንቸስተር ሲቲን የሚረከብ ይሆናል። እኛ ቋጠሮ ላይ እኮ አገር ሰላም ነው ብለን እየቋጠርን ነበር። ቋጠሮ አስፈታን ጋርዲዮላ በዚህ ሰዓት መጥቶ ይመቻችሁ። ለማንኛውም ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ጉድ! እኛ በቋጠሮ ተጠምደን ጋርዲዮላ በቃኝ አለ። ኧረ በለው ማንቸስተር ሲቲና ጋርዲዮላ ይህ ሲዝን እንደተጠናቀቀ ማለት ነው እንደሚለያዩ ኦፊሻል ሆኗል ማለት ነው። ፔፕ ጋርዲዮላ በቃኝ ብሏል። ሲዝኑ እንዳለቀ ከማንቸስተር ሲቲ ጋር በስምምነት እንደሚለያዩ ተረጋግጧል። እሱን ተክቶ ደግሞ ኤንዞ ማሬስካ ማንቸስተር ሲቲን እንደሚይዝ እሱም አብዛኛው ነገር ያለቀለት ነገር ሆኗል ማለት ነው። ዴቪድ ኦርንስቴን፣ ፋብሪዚዮ ሮማን የመሳሰሉ ትላልቅ ጋዜጠኞች ኦፊሻል አድርጎታል ማለት ነው። እኛ ለስንት ነገር ስንጠብቅ በቃኝ ብሎ በጊዜ አምኗል ማለት ነው። ጋርዲዮላ ማንቸስተር ሲቲን ወደ ትልቅ ከፍታ የመለሰው እንግሊዝ ፕሪሚየር ሊግ ላይ ትልቅ ተጽዕኖ የፈጠረ ድንቅ የሆነ አሰልጣኝ ነው። በቃይም ብሎ ከእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር ተለያይተዋል ማለት ነው። ሲዝኑ እንዳለቀ ሙሉ ለሙሉ ከሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። በጣም ያስገረመኝ ዜና ነው። ኤንዞ ማሬስካ ደግሞ የእሱን ቦታ ተክቶ ማንቸስተር ሲቲን የሚረከብ ይሆናል። እኛ ቋጠሮ ላይ እኮ አገር ሰላም ነው ብለን እየቋጠርን ነበር። ቋጠሮ አስፈታን ጋርዲዮላ በዚህ ሰዓት መጥቶ ይመቻችሁ። ለማንኛውም ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ።